የራሱን ሞት የተነበየው ሰው። አዎ፣ ስለ ቱፓክ ሻኩር ነው የምናወራው። ገጣሚ፣ ተዋናይ፣ አብዮተኛ፣ በቃ በራሱ ቃላት አንድ አፈ ታሪክ የፈጠረ ሰው። በዚህ ትንታኔ ውስጥ እስኪ ከታዋቂነቱ ጀርባ ያለውን ውስብስብ ሰው እና በመጨረሻም ሕይወቱን የቀጠፈውን አሳዛኝ ሁኔታ እንመልከት። እስቲ ወደ 1967 ሰደይን መለስ። በዛን ጊዜ ቱፓክ ሻኩር በቃ ዓለምን በእጁ የያዘ ይመስል ነበር። አስቡት እስኪ፣ የፊልም ኮከብ ነው፣ የወሲብ ምልክት ነው። ከሁሉም በላይ ደግሞ በጊዜው ትልቁ የራፕ አርቲስት ነበር። ኦል አይዝ ኦን ሚ የሚለው አልበሙ ብቻውን 9 ሚሊዮን ኮፒ ተሸጧል። ይህ ማለት ስሙ በዓለም ዙሪያ ተገኖ ነበር ማለት ነው። ግን የሚገርመው የሁሉ ስኬት እያለ ቱፓክ ከጊዜ ወደ ጊዜ ስለ ራሱ ሞት ማሰብ ጀመረ። ነገሩ ዝም ብሎ ማሰብም አልነበረም። በአንድ የሙዚቃ ቪዲዮ ላይ የራሱ ሞት ትዕይንት እስከ መስራት ደርሷል። እንግዲህ አስቡት በጉዳዩ ላይ ምን ያህል ተጠምዶ እንደነበር። እናም ልክ ያ ሙዚቃ ቪዲዮ ከተለቀቀ ከአንድ ወር በኋላ ቱፓክ ሻኩር በመኪና በተተኮሰ ጥቃት ከዚህ ዓለም በሞት ተለየ፣ ገና በ25 ዓመቱ። ታዲያ እዚህ ጋ ነው ወሳኙ ጥያቄ የሚነሳው። አንድ ኮከብ በስኬቱ ጫፍ ላይ ያለ ጊዜ ያልቋል ብሎ እንዴት ሊያምን ቻለ? እንግዲህ የዚህን መልስ ለማግኘት ወደ ኋላ መመለስ አለብን፣ ወደ ጅማሬው፣ ወደ ልጅነቱ። እሺ እንግዲህ የቱፓክ ልጅነት በቃ በብላክ ፓንተር ፓርቲ አብዮታዊ ፖለቲካ ውስጥ የተዘፈቀ ነበር ማለት ይቻላል። ይሄ ነው ማንነቱን የቀረጸው መሰረት። እናም አስተዳደጉን የቀረጹት ቁልፍ ክስተቶች ነበሩ። እስቲ ያስቡት፣ እናቱ የፖለቲካ እስረኛ ሆነ፣ ራሷን ፍርድ ቤት ትከላከላለች። ስሙ ራሱ የአንድ አብዮተኛ ተዋጊ ስም ነው የተሰጠው። ቤተሰቡ ደግሞ ኤፍቢአይ እየተከታተለን ነው ብሎ ስለሚያምኑ ያለማቋረጥ የመኖሪያ ቦታ ይቀይራሉ። የሁሉ ነገር በውስጡ ሁለት ስሜቶችን ፈጠረበት። አንደኛ የተቃውሞ ተዋጊ የመሆን ስሜት፣ ሁለተኛ ደግሞ የጥጋት ሰለባ የመሆን ስሜት። በቃ ዓለም እሱን ለማጥፋት እንደተነሳች እንዲያምን አደረገው። ከዛም ቤተሰቡ ወደ ባልቲሞር ተዛወረ። እናም ቱፓክ በታዋቂው የባልቲሞር የሥነ ጥበብ ትምህርት ቤት ሲመዘገብ ይሄ በሕይወቱ ውስጥ ትልቅ ለውጥ ያመጣ ነጥብ ነበር። ያው በዚህ ትምህርት ቤት ውስጥ ቱፓክ ለመጀመሪያ ጊዜ ነፃነት ተሰማው። ጠንካራ ነኝ ብሎ ማስመሰል አላስፈለገውም። እውነተኛ ጥበባዊ ማንነቱን መሆን ቻለ። አርቲስቱ በእውነት መንቃት የጀመረው እዚህ ነበር ማለት እንችላለን። በተለይ ከሼክስፒር ጋር የነበረው ግንኙነት በጣም ጥልቅ ነበረ። ያው የሼክስፒርን ኃይለኛ ቋንቋ እና ውስጥ በስብ ገጸ ባህሪያትን ሲያጠና በዜማ የሚነገሩ ቃላት ምን ያህል ኃይል እንዳላቸው ተገነዘበ። እናም ይህ ለራሱ የራፕ ሙዚቃ ስራ ትልቅ መሰረት ጥሎለታል ማለት ነው። መምህሩማ የልጅ ትልቅ ቦታ ይደርሳል ብሎ ትልቅ ተስፋ ጥሎበት ነበር። ግን ያ ወርቃማ ጊዜ በድንገት ተቋረጠ። ቱፓክ እናቱን ለመርዳት ወደ ካሊፎርኒያ ለመዛወር ወሰነ። እያደገ ከመጣው የተዋናይነት ስራው ይልቅ ቤተሰቡን አስቀደመ። እናም ይሄ ውሳኔ የህይወቱን አቅጣጫ ለዘላለም ለወጠው። እሺ ወደ ምዕራብ ዳርቻ ከተዛወረ በኋላ ከዲጂታል አንደርግራውንድ ጋር መስራት ጀመረ። ግን የራሱን የብቸኝነት ስራ ሲጀምር የሰዎቹን ትኩረት ለመሳብ አንድ አዲስ አይነት ማንነት ያስፈልገኛል ብሎ አሰበ። እናም ታግ ላይፍ ተወለደ። አንድ ክስተት ደግሞ ህይወቱን በጣም ለወጠው። በኦክላንድ ፖሊሶች መንገድን በዘፈቀደ በማቋረጡ ብቻ በስሙ የተሳለቁበት እስኪስት ድረስ ደበደቡት። የሚገርመው እኮ ቱፓክ ከዚህ በፊት ያስወግደው ከነበረው አመት ጋር እንዲጋፈት የገፋፈው የህግ አስከባሪዎች ድርጊት መሆኑ ነው። ያው ብዙ ሰው ታግ ላይፍ ሲባል የጋንግስተር መፍከር ይመስለዋል። ለቱፓክ ግን በፍጹም እንደዛ አልነበረም። ይልቁንም ጭቆናን እና ማህበራዊ ኢፍትሃዊነትን ለመዋጋት ያለመው አንድ አይነት የከተማ ማህበራዊ ማሻሻያ እንቅስቃሴ ነበር። The hate you give little infants fucks everybody የሚለው ሙሉ ትርጉሙ በወጣት ጥቁር ወንዶች ላይ የሚደርሰውን የስርዓት በደል መቃወም ነው የሚለው።
እናም እዚህ ላይ ነው ነገሮች መወሳሰብ የጀመሩት። በህብረተሰቡ ዘንድ በቁም ነገር ለመታየት ስለሚጽፍበት ገጸ ባህሪ ራሱን መሆን እንዳለበት ተሰማው። ትክክለኛ ለመሆን ያንን ህይወት መኖር አለብኝ ብሎ አመነ። እንግዲህ ወደ ቀጣዩ ምዕራፍ ስንገባ በአርቲስቱ ቱፓክ እና በፈጠረው ተግ ላይፍ ማንነት መካከል ያለው መስመር እንዴት እየደበዘዘ እንደመጣ እናያለን። እና ይሄ ወደ አደገኛ አዙሪት ውስጥ ነው የከተተው። በጥቂት ዓመታት ውስጥ የተከሰቱት ነገሮች በጣም አስደንጋጭ ናቸው። መጀመሪያ የጾታዊ ጥቃት ክስ፣ ከዛ በ5 ጥይት መመታት፣ በማግስቱ የጥፋተኝነት ውሳኔ፣ በመጨረሻም እስራት። በቃ እነዚህ ተከታታይ ከባድ ክስተቶች ጥግ እንደተያዘና እንደተተወ እንዲሰማው አደረጉት። እናም ይሄ የተስፋ መቆረጥ ስሜት ወደ አደገኛ ምርጫዎች ማራው። ያው የጾታዊ ጥቃት ጉዳዩ በሙያው ላይ ትልቅ ጥቁር ነጥብ ሆኖ አልፏል። እዚህ ላይ ተቃራኒ ዘገባዎች አሉ። ሁለቱም ወገኖች የየራሳቸውን እውነት ነው የሚናገሩት። እናም ጉዳዩ እስከ ዛሬ ድረስ በጣም አከራካሪ ነው። በዚህ ሁሉ መሃል ከእስር ቤት ሊያስወጣው የመጣው ሹግ ናይት ነበር። ግን ይህ ስምምነት መውጫ መንገድ አልነበረም፣ ወጥመድ እንጂ። ከእስር ቤት አስፈትቶት ከቁጥጥሩ ውጭ ወደ ሆነው የጋንግስተር ዓለም የበለጠ ጎትቶ አስገባው። ልክ ነፍሱን ለሰይጣን እንደሸጠ ያህል ነበረ ማለት ይቻላል። እንግዲህ በመጨረሻው ዓመቱ ቱፓክ ከመቼውም ጊዜ በላይ ስኬታማ ነበር። ግን በተመሳሳይ ጊዜ በዴት ሮው አመፀኛ ባህል ውስጥ ታስሮ ነበር። የመጨረሻዎቹ ወራት በከፍተኛ ውስጣዊ ግጭት የተሞሉ ነበሩ። አስቡት፣ በአንድ በኩል ከኪዳዳ ጆንስ ጋር ፍቅር ይዞት ቤተሰብ መመስረት ይፈልጋል፣ ማህበረሰቡን መርዳት ይፈልጋል። በሌላ በኩል ደግሞ እንዲጫወት በተገደደበት አመፀኛ ሚና ውስጥ ተጠምዷል። በአንድ ቃለ መጠይቅ ላይ እራሱ በሁለት ሰዎች መካከል እንደተቀደድኩ ይሰማኛል ብሎ ተናግሯል። እናም በላስ ቬጋስ የተከሰቱት ክስተቶች በፍጥነት ወደ አሳዛኝ ፍጻሜው መሩት። ከአንድ የሆቴል ግጭት ከጥቂት ሰዓታት በኋላ በመኪና ተተኮሰበት። በደረሰበት ጉዳትም ከ6 ቀናት በኋላ ህይወቱ አለፈ። ዓለም በድንጋጤ ተዋጠች። እና ከሁሉም ነገር በላይ ልብ የሚሰብረው ነገር የተገደለው ወደ ጥበባዊ ስሩ ለመመለስ ሲዘጋጅ ነበር። ከድሮ የተዋናይ መምህሩ ጋር በሼክስፒር ስራ ላይ ለመወያየት ቀጠሮ ይዞ ነበረ። በቃ እውነተኛ ማንነቱን እንደገና ለማግኘት ሲሞክር ህይወቱን አጣ። በመጨረሻም ትልቁ አሳዛኝ ነገር ይሄ ይመስለኛል። ያንን የተግ ላይፍ ገጸ ባህሪ በመተዋን በጣም የተዋጣለት ስለነበር ለዚያ ሚና ከፍተኛውን ዋጋ ከፈለ። ጥበብ ህይወትን መኮረድ ሲገባው ለቱፓክ ህይወቱ ጥበብን መኮረድ ጀመረ እስከ ሞት ድረስ። እና በመጨረሻ አንድ ጥያቄ ይዘን እንቀራለን። ቱፓክ በእርግጥ ማን ነበር? በፈጠረው ሚና የተዋጠ ስሜታዊ አርቲስት ወይንስ ወደ እውነተኛ ማንነቱን ለመመለስ ሲሞክር ድምፁ የታፈነ አብዮተኛ? ይህ ጥያቄ የህይወቱን አሳዛኝ ሁኔታ እና ያንን ሁሉ ያልተሟላ ታላቅ አቅሙን በደንብ ያጠቃላል።